ዴለን የ18 ዓመት ወጣት ሲሆን ዛሬ የቤት ዕቃዎችን ለመሸመት ሱፐርማርኬት ውስጥ ይገኛል። አንዲት አሊሰን የተባለች የ46 ዓመት ሴት የሻወር ዕቃ ያለበትን ቦታ ስታጣ ውስጥ የሚሰራ ሰራተኛ መስሏት እንዲያግዛት እርዳታውን ልትጠይቀው ስትጣራው ቀና ብሎ ያያታል። በውበቷ ይደነቅና እዚያው ፈዞ ይቀራል። ወዲያውም ቀልቡን በመሰብሰብ የሻወር ዕቃዎች ያሉበትን ቦታ ያሳያታል። ዴለን ከሱፐርማርኬት እየወጣ ሳለ አሊሰን በሩ ላይ ጠብቃ የሻወር ዕቃዎችን መገጣጠም እንደማትችልና ወደ ቤቷ መጥቶ የሚያግዛት ከሆነ ብር እንደምትከፍለው ትነግረዋለች። ዲለንም ችግር የለውም እኔ ገጥምልሻለሁ ብሏት ወደ ቤቷ አብሯት ይሄዳል። ቤቷ ከደረሰ በኋላ የሻወር ቤቱን ዕቃዎች ወደ ገጣጥሞ ጨርሶ እየወጣ ሳለ አሊሰን ፊቱ ላይ ልብሷን ታወልቅና የሚፈልግ ከሆነ አብሯት ሻወር እንዲወስድ ትጋብዘዋለች። ዴለን ግራ ቢገባውም ራሱን ማስቆም አቅቶት ይቀላቀላታል። ሻወር ክፍል ውስጥም ግንኙነት ይፈጽማሉ። ከበኋላም ዴለን በደስታ ሆኖ ለጓደኛው የተፈጠረውን ሁሉ ያጫውተዋል። ጓደኛው ኖላንም ሎተሪ አይደል እንዲያሸነፍከው ይለዋል። በቀጣይኛው ምሽት ዴለን ሽክ ብሎ ለብሶ ከአሊሰን ጋር ዴት ለመውጣት ከቤት እየወጣ ሳለ እናቱ ክላራ ታስቆመውና ወዴት እየሄደ እንዳለ ስትጠይቀው ከጓደኞቼ ጋር ፓርቲ ያለኝ ብሎ ይወጣል። አሊሰንን ፒክ ታደርገውና አሪፍ ሬስቶራንት ላይ ራት እየበሉ ስለ ሁሉም ነገር ያወራል። ዲለን እየሰራበት ያለበትን አፕ ሲያሳያት አይቲ ካምፓኒ ውስጥ የሚሰራ ሰው እንደምታውቅና የሆነ ነገር በምላሹ የሚያደርግላት ከሆነ እንደምታስተዋውቀው ትነግረዋለች። ዴለን ትምህርት ቤት እየቀረ ውሎና አዳሩ አሊሰን ጋር ሆኗል። በልጇ መገለልና መጥፋት ግራ የተጋባችው ካርላ ስልኩን ስትበረብር በተደጋጋሚና ለረጅም ሰዓት ያወራውን የአሊሰንን ስልክ ታገኛለች። ኮሌጅ ላይ ፍቅረኛ የያዘ መስሏት በደንብ ለመቀራረብ በማሰብ አሊሰንን ደውላ እራት ትጋብዛታለች። ከማታም ዴለን በሩን ሲከፍት አሊሰንን ያያትና በመገረምና በመደናገጥ ምን ትሰሪያለሽ እዚህ ብሎ ይጠይቃታል። አሊሰንም እናቱ ደውላለት ራት እንዲበሉ እንደጋበዘቻት ትነግረዋለች። ካርላ ዴለን ከ45 ዓመት በላይ የሆነች ሴት ጋር ግንኙነት መጀመሩ በጣም ይረብሻትና ብዙ ጥያቄ እየጠየቀች ማሸማቀቅ ትጀምራለች። በዚህ የሚጨቃጨቁና አሊሰን ተበሳጭታ ከቤት ውስጥ ስትወጣ ዴለን ተከትሏት ይወጣል። ለማስቆም ቢሞክርም እምቢ ስትለው አብሯት ወደ ቤቷ ይሄዳል። እዚያም ግንኙነት እያደረጉ ጥሩ ምሽት ያሳልፋሉ። አሁን እናቱ ካርላ በአሊሰን ግራ የሚያጋባ ባህሪ ጥርጣሬ ውስጥ ትገባና ማንነቷን ለማወቅ ሪሰርች ማድረግ ትጀምራለች። አሊሰን የአንድ ባለሀብት ሚስት እንደነበረችና ባሏም በማይታወቅ መንገድ ቤት ውስጥ ተገሎ እንደተገኘ የሚያሳይ መረጃ ታገኛለች። ክላራም ይህን ስታይ ልጇን ዴለንን ከአሊሰን ለማዳን ውሳኔ ላይ ትደርሳለች። በቀጣይኛውም ቀን ልጇን ለመውሰድ ወደ አሊሰን ቤት ስትሄድ ልጅሽን እነጥቅሻለሁ ታያለሽ ብላት በሩን ፊቷ ላይ ትዘጋዋለች። ይህንንም ስትሰማ ክላራ መፍራት ትጀምራለች። ወደ ቤትም ሄዳ ዴለን የሚወዳትን የትምህርት ቤት ጓደኛውን ፍሬያን ለራት ትጋብዛታለች። አሊሰን ዴለንን አብሯት እንዲኖር ስትጠይቀው አይሆንም እናቴ ብቻዋን ትሆናለች ለሷ አስፈልጋታለሁ ብሏት ወደ ቤቱ ይመለሳል። ምሽት ላይ ፍሬያ ወደ ቤት ትመጣና ቆንጆ ምሽት ያሳልፋሉ። በእናትየው ግፊት ዴት ይዟት እንዲወጣ ሲጠይቃት በእሽታ ትመልስለታለች። ፍሬያም ትወደው ስለነበር አንድ ላይ ለመሆን በመስማማት ሁለቱም ይሳሳማሉ። ዴለን ከሄደ በኋላም አሊሰን መጣ ፍሬያን ከዴለን ማትርቅ ከሆነ እንደምትገላት እየነገረቻት ታስፈራራታለች። በዚህ ድርጊት የተደናገጠችው ፍሬያም የዴለንን ስልክ ብሎክ ታደርገውና ትጠፋበታለች። አንድ ቀን አሊሰን ወደ ዴለን ጋር በመደወል አይቲ ካምፓኒ ውስጥ የሚሰራውን ጓደኛዋን ልታስተዋውቀው ወደ ቤት እንዲመጣ ትጋበዘዋለች። ትንሽ ካወሩ በኋላም የአይቲ ካምፓኒው ሰራተኛ ስራ እንደሚሰጠው ሲነግረው መጀመሪያ ትምህርቴን ልጨርስ ይለውና ውድቅ ያደርግበታል። በዚህ የተበሳጨችው አሊሰንም ጭንቅላቱን በጠርሙዝ ብላው ራሱን እንዲስት ካደረገች በኋላ በገመድ ታስረዋለች። ልጇ የጠፋባት እናትም አሊሰን ጋር ሄዶ ሊሆን ይችላል ብላ በማሰብ ወደ አሊሰን ቤት ትመጣለች። ካርላንም ወደ ውስጥ እንድትገባ ጋብዛት ከዚህ ማምለጥ የሚችለው አንድ ሰው ብቻ ነው ብላ ሽጉጥ ሰጣትና በሩን ትዘጋባቸዋለች። እናትየውም ልክ እንደሞተች በማስመሰል መሬት ላይ ትወድቃለች። አሊሰንም ለማጣራት ወደ ቆለፈችው ክፍል ስትመጣ ካርላ ትነሳና መደባደብ ትጀምራለች። ነገር ግን አሊሰን ልክ ልትገላት ስትል የካርላ ባል ጆናታን ይደርስና አሊሰንን ይገላታል። አሁን ከዚህ ሁሉ ጣጣ ቤተሰቦቹ በህይወት ይተርፋሉ። ፍሬያና ዴለንም አንድ ላይ በመሆን ህይወታቸውን ይቀጥላሉ። ፊልሙ እዚህ ጋር ያበቃል። ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይኛው ቪዲዮ እስክንገናኝ ቸር ሰንብቱ።